ዓለም ይቆጣጠራል። ሰዎችንስ ኤአይ ይቆጣጠራል። ዛሬ ኤአይ ድምፅን ይለያል፣ ያውቃል፣ ፊቴን ያውቃል፣ ምን እንደምታስብ ሊገምት ሁሉ ይችላል። ኤአይ ስልኮቻችን በአሁኑ ሰዓት ያዳምጡናል፣ ካሜራዎች ደግሞ ይከታተሉናል። ይህ ቴክኖሎጂ ብቻ ነው? ጥያቄውን ለሁላችሁም እተዋለሁ። ወይ የወደፊቱ መቆጣጠሪያ? በአንዳንድ ሀገሮች ኤአይ ካሜራዎች ሰዎች ይከታተላሉ። ፋሻል ሪኮግኒሽን ሲስቴም ማን እንደሆንክ በሰከንድ ሊለዩ ይችላሉ። ሮቦቶች በአሁኑ ሰዓት እየተሻሻሉ እንደሆነ ግልጽ ነው። ኤአይ ሰዎችን እየተካ ነው። አንዳንድ አካባቢዎች ዓለም በፍጥነት ዲጂታል እየሆነች ነው። ታዲያ አንድ ቀን ኤአይ ሰዎችን ሊቆጣጠር ይችላል። በጣም አስደንጋጭ ሊሆን ይችላል። በመጀመሪያ ሰዎችን ለመርዳት ተፈጠረ፣ ግን አሁን ነገሮች እየተቀየሩ ነው። በአንዳንድ ከተሞች ኤአይ ካሜራዎች ሁሉንም ይመለከታል። ሰዎች የት እንደሚሄዱ፣ ማንን እንደሚያናግሩ፣ ምን እንደሚገዙ ሁሉ ሊከታተሉ ይችላሉ። ይህ ደግሞ ብዙ ሰዎች ያስፈራቸዋል። ምክንያቱም ኤአይ ሰዎች በላይ ማሰብ ከጀመረ ከባድ። ሌሎች ደግሞ ለዚህ በጣም ይፈራሉ። ፍርሃት ብቻ ነው ይላል። ግን ጥያቄ ዛሬ እኛ ይህንን ቴክኖሎጂ እየተቆጣጠርነው ነው ወይስ እየተቆጣጠረን ነው? ይህ ገና ጅምር ነው ብቻ ብለዋል። በጅምሩ እንዲህ ከከበደ እግዚአብሔር እርዳ። ይህ ፕሮግራም ቴክኖሎጂ ብቻ አውቀን በቴክኖሎጂ ብቻ ተገርመን ጸጥ እንዳንል ነው። ይህ ዘመን ወዴት እየቀረበ እንደሆነ አስተዋይ ሰው በዚህ ሰዓት መመራመር አለበት። ነገሮች ሁሉ ወደ አንድ እየመጡ ናቸው። አንዳንድ ቀን ሁሉንም ነገር ኤአይ ብቻ ቢቆጣጠርስ? ለምሳሌ ትራፊክ፣ ሆስፒታል፣ ባንክ ሁሉንም በኤአይ ስር ቢሆንስ? ትራፊክ ለምሳሌ በአንዳንድ አካባቢ ራሱ ቢቆጣጠርስ ምን ሊፈጠር ይችላል? ሆስፒታል ውስጥ ኤአይ ሁሉንም ሰዎች ተክቶ ቢሰራ ምን ሊፈጠር ይችላል? ሁላችንም ማሰብ እንችላለን። እሱ በሚፈልገው መልኩ ሁሉንም ነገሮች ቢያደርገውስ? ለምን ለሰው አይራራም? ለምን ሰው ስላልሆነ? እሱ የሚፈልገውን ሰው ቢሞት ሰው ቢተርፍ የማይጨንቀው ነገር ግን እሱ የሚፈልገውን ከማድረግ ወደኋላ አይልም። ሁሉም በኤአይ ቢሆን ዛሬ ሰዎች ያለ ስልክ መኖር አይችሉም። ያለ ኢንተርኔት ሰዎች ሁሉ ይጨነቃሉ፣ ያስጨንቃቸዋል። ወገኔ ክርስቲያን፣ ይህ ወዴት እየቀረበ እንደሆነ ለሁላችንም ግልጽ ነው። ቅድም ባየናቸው በአንዳንድ ከተሞች ለመኖር ከፈለገ ከተማው የሚፈልገውን ነገር ግድ ማሟላት አለበት። ካላሟላ እንግዲህ በዛ ከተማ ውስጥ መኖር አይችልም። ነገሮች ወዴት እየተቀየሩ እንደሆነ ለሁላችንም ግልጽ ነው። ስለዚህ በዚህ ዘመን ፍጻሜ ምን እየተከሰተ ምን እየሆነ እንደሆነ ትዝ ብለን መመርመር ካልቻልን ከባድ ነው። ቴክኖሎጂ በራሱ ገና ሲሰራ ሰዎችን ሊረዳ ሰዎችን ሊጠቅም ነበር። አሁን ግን ስጋት መሆን ጀምሯል። በዚህ ሰዓት በጌታ በኢየሱስ ክርስቶስ ያመናችሁ ቀድሞም እንደምንላችሁ ክርስትና
ጎናቸውን ጠበቅ አድርጉ። የሚሆኑ ነገሮች ሁሉ የኢየሱስ ክርስቶስ መምጫ ምልክት ናቸው። ስለዚህ ኢየሱስ ክርስቶስ ሲገለጥ በዚህ ቴክኖሎጂ ላይ ፈዘን ሳለን መጣው እንዳያገኘን እኛም በቦታችን ቆመን እሱ እንዲያገኘን በክርስትና ሕይወታችን ጠንክረን እንድንገኝ እግዚአብሔር ሁላችንም ይርዳን። ወትሮም ደግሞ እንደምንላችሁ በኢየሱስ ክርስቶስ ስም ያላመናችሁ አሁን በዚህ ሰዓት ለእናንተ አንድ እድል አለ። ይህንን እድል ተጠቅማችሁ ወደ ኢየሱስ ክርስቶስ መምጣት ትችላላችሁ። ኢየሱስ ክርስቶስ በዚህ ሰዓት እንኳን ብታምኑት ይቀበላችኋል። በዚህ ሰዓት የእግዚአብሔር ልጅ ኢየሱስ ክርስቶስ ያድነኛል ብላችሁ ሲታምኑ የዘላለምን ሕይወት መውረስ ትችላላችሁ። ስለሰማችሁ እናመሰግናለን። ሳብስክራይብ እያደረጋችሁ